ሐናንን ማን ገደላት? ቀኑ እንደ ወትሮ በጠዋት ሞቃቷ ፀሐይ ሳይሆን በብርድና ጭጋግ አጥንት በሚዘልቀው ቀዝቃዛው አየር ነፍስን ይነጣል። ሌሊት የጀመረው ከባድ ዝናብ ሰማዩን ቀዶ ወደ ምድር ሲምዘገዘግ አድሮ አሁንም አላባራም። ሰዓቱ ምንም ቢገፋ ከቤቱ ለመውጣት ግን የደፈረ አልነበረም። ከተማዋ በጎርፍ እየታጠበች ነው። በረዶ የቀላቀለው ዝናብም የቆርቆሮ ክዳን በለበሱ ጣራዎች ላይ ሽንቁር መውጣት ጀምሯል። የሀገሬ ሰው በረዶ ቀድጄ ካልገባው በሚለው ጣራ አሻግሮ አይኖቹ ሰማይ ላይ ተክሎ እግዚኦ መሐረነ እግዚኦ መሐረን ይላል። እግዚአብሔር አንዳንዱ እግዚአብሔር ምድርን በውሃ አላጠፋም ብሎ ምሎ የለምን እንዴ እያሉ በልባቸው ያጉተመትማሉ። የመብረቁ ጩኸት ካልነጋ የማልዳ ጭጋግ ጋር ተደምሮ ልብ ይሰነጥቃል። ቀዝቃዛው አየርም አጥንት ድረስ ይዘልቃል። ከተማዋን ጨለማ አውጧታል። ዝናቡን ፈርቶ ይመስል መብራቱ ከጠፋ ሰንበትበት ብሏል። ድቅድቅ ጨለማ። አዎ ጨለማ የሚለው ቃል ብቻ ነው ይህንን ሁኔታ የሚገልጸው። አንዳንዶች ግን በዚህ አገላለጽ አይስማሙበትም። ይልቁኑ የሚዳሰስ ጨለማ ነበር የሚለው ቃል ይገልጸዋል ብለው ይሞግታሉ። ብዙዎችን ብዙ ከቤት የሚያስወጣ የግል ጉዳይ ቢኖራቸው ትላንት ያደረ አጣዳፊ ጉዳይ ሁሉ ተትቶ ሁሉም አይኑ ወደ ሰማይ ተክሎ በአንድ ቃል በዝምታ ውስጥ ሆነው በልባቸው ማረን እያሉ ወደ ፈጣሪያቸው ይጮኻሉ። ዛሬ የመጮህ መብቱ ከሰማይ ቁልቁል ለሚዘገዘገው ተሰጥቶታል። አንዴ ቀዝቀዝ አንዴ ባለ አቅሙ ይወርዳል። መብረቅ ከጀርባው ያጓራል። የማያልፍ የፍርድ ቀን፣ የዓለም መጨረሻ። እግዚአብሔር ቃሉን አጥፎ ሕያው እስትንፋስ በአፍንጫ ላለ መጥፊያ፣ የፍጥረት ዳግም ማብቂያ የሚመስል እጅግ አስፈሪ የብዙዎችን ልብ ያራደ ምሽት። ሰዓቱ ከቀኑ 7 ሰዓት ከ29 ደቂቃ ላይ ጠቁሟል። ዝናቡ ማባራት ጀምሯል። መብረቁም ዝምታ መርጧል። ፀሐይ ብቅ ማለት ጀምራለች። ሁሉም አንገታቸውን ከአንሶላቸው ውስጥ አወጡ፣ ፈገጉ። የዓለም መጨረሻ ያሉት ቀን ያለፈ፣ ፈጣሪም በምህረቱ የጎበኛቸው መሰላቸው፣ ፈገጉ። የእውነት ዛሬ ከልባቸው ሳቁ። የደስታ እንባና ሲቃ ተናነቃቸው። አንዱም ለአንዱ እንኳን ደስ ያለህ አልፏል ተባባሉ። የሰፈሩ ዝምታ ተሰበረ። ሁሉም ከቤት እየወጡ ሰላምታ ተለዋወጡ። የወደቀ አጥራቸውን የጠገኑ ስላለፈው አስቸጋሪ ምሽት አወቁ። ሁሉንም እንዳልነበር አድርጎ ዝናቡ ሄዷል። የሰፈሩ ሰው የወደቀ አጥሩን በመጠገን ተወጥሯል። በዚህ መሃል የአቶ መሳፍንት በዛብህ ልጅ ልዑል የወይዘሪት ሐናን ቤት አለመከፈቱን ያስተውላል። ትላንት አብራቸው እስከ ምሽቱ 4 ሰዓት ተኩል ከነርሱ ጋር ቆይታለች። ቤቷ በሰላም ሸኝቷት እንደገባች ያውቃል። ከገባች በኋላ በሰላም ገባች በሚል ምክንያት ደውሎ አውርቷታል። ምንም እንኳን ቀኑን በሙሉ አብረው ቢውሉ ደውሎ ካላወራት እንቅልፍ እንደማይወስደው ያውቃል። በጣም እንደሚያፈቅራት፣ ልቡ ለሷ ብቻ እንደሚመታ፣ በሀሳቡም ከሷ ውጭ ማሰብ እንዳቆመ በዝምታ ውስጥ የሚጮህ ፍቅሩ ከትላንት ዛሬ ያሳብቅበታል። መናገሩን ግን ፈርቷል። እሷን ብትሆን እንደሚያፈቅራት ታውቃለች። እርሱ ይምጣ ብላ ቃላቶቹን ከአንደበቱ የምትሰማበትን ቀን በናፍቆት ትጠብቃለች። ልዑል ለአባቱ ጠቆመው። የሐናን ቤት አለመከፈቱን እስካሁን ዝግ መሆኑን ነገረው። አባትየውም አልነቃችም ይሆናል ብሎት አጥሩን ወደ ማጠር ተመለሰ። ልዑል ግን ልቡ አልረጋ ብሎታል። እንደ ነጋ አይኖቿን ካላየ በቃ ዛሬ ቀን የተበላሸ ያለ ራሱ ላይ ያሟርታል። አባትየውም በዚህ ንግግሩ የራስ ጠላት ይለዋል። 20 ደቂቃ 30 40 እያለ ለሰዓታት ያህል በሯ ላይ አይኑን ተክሎ ቃኘ። ምንም ከውስጥ የሚወጣ ነገር ጠፋ። በስልኳ ደወለ። ስልኳ ይጠራል ግን አይነሳም። ተጨነቀ። ሮጦ ቤቷ እንዳይገባ የሰፈሩ ሰው ቡና መጣጫ መሆኑን አልፈለገም። የሰፈሩ ሰው በስራ ተወጥሯል። አንዱ የራሱን ሲጨርስ ሌላውን ሊያግዝ ይሯሯጣል። ልዑልን ግን ስራውን ጨርሶ ሀሳቡ የሚጋራ የሚችል ሰው አልነበረም። ድጋሚ አባቱ ጋር ሄዶ ጎተጎተው። አባትየውም የራሱን አጥራጥሮ እንደጨረሰ ከቤቱ አጠገብ ወዳለው የስራ ባልደረባው ሄዶ ስለምሽቱ ሰቀቀን እያወራው
ስለ ምሽቱ ሰቀቀን እያወራው ስራውንም እያገዘው በልጁ ሁኔታ ግራ ተጋባ። ጎረቤቱ አቶ መሳፍንትም እንሂድ መቼስ የልብ ነገር በአይን ካላየ አያምንም አለው። ተሳሳቁ። ወደ ቤቱ አመሩ። ልዑል ልቡ ነግሮታል። አንድ ነገር እስካልሆነች እስከዚህ ሰዓት እንደማትቆይ ያውቃታል። ማታ ማታ እሱ ቢደውልም ጠዋት ደግሞ በተራዋ እሷ እየደወለች ነበር የምትቀሰቅሰው። ዛሬ ግን አልደወለችም፣ በሯንም አልከፈተችም። ልዑል ልቡ ተረበሸ። የማያውቀው ስሜት ወረረው። በጣም ፈራ። እጇ ልታዘዝ አለው። እግሩን መራመድን ፈራ። ሁሉም ሰው በራሱ መንገድ ተወጥሯል። በጭንቀት የጠፋ ደስታቸው ተመልሷል። መሳቅ ጀምረዋል። ልዑል ብቻውን የሁሉንም ጭንቀት የተጨነቀ መሰለው። ሊረጋጋ ፈለገ፣ ግን አቃተው። መልሶ አባቱን ጎተጎቶ በጣም እንግዳ ስሜት እንደተሰማው እንደፈራ ነገረው። አባትየውም ከጓደኛው ጋር ሆነው ልዑል ከፊት እየተጣደፈ መራቸው። ሁለቱም ግቢ ውስጥ ቆመዋል። የራሳቸውን ወሬ ያወራሉ። ልዑል በሩን በኃይል ይደበድባል። የሚሰማም ሆነ የሚመልስ ግን አልነበረም። ልዑል ጠራቸው። ተጠጉት። ቢጠሩም ሰሚ አላገኙም። ወዲያውም ለፖሊስ አመለከቱ። ፖሊስም አካባቢው ላይ ደርሶ ማጣራቱን ጀመረ። በሩ ከውስጥ እንደተዘጋ ነው። መስኮቱም አልተሰበረም ነበር። ምንም አይነት የአደጋ ምልክት ታጣ። በስልኳ ተደወለ። ይጠራል፣ ግን አይነሳም። ፖሊስ በሯን ሰበሩት። ወደ ውስጥ ገቡ። ወይዘሪት ሃናን አልጋዋ ላይ ተኝታለች። ቀረቧት፣ ጠሯት፣ አትመልስም። ምንም የተለየ ነገር ላዩ። ጸጉሯን ለቀዋለች። ብርድ ልብሷን እስከ አንገቷ ድረስ ለብሳለች፣ ግን ሞታለች። አስክሬኗ ተመረመረ። የተመረዘ ነገር የለም። ሰውነቷ ላይ የትግል ነገር አልነበረም። በተፈጥሯዊ መንገድ የሞተች ነበር ሁኔታው የሚመስለው። የፎረንሲክ ምርመራ ንጹህ ነው ይላል። ሁሉም ነገር ግራ አጋባቸው። ብዙዎችን ሰው ከንቱ አስባላቸው። መርማሪ ሳጅን ዳግም እስኪመጣ ሁሉንም አየ። ምግብ መጠጧን መረመረ። በመጨረሻ ተፈጥሯዊ ሞት ነው ወደሚል መደምደሚያ አጋደለ። በዚህ መሃል ሰውነቷ ላይ አንድ ያልተለመደ ነገር ያያል። እጇ ላይ መርቀዟል። ነገሮች ተለወጡ። ቁስሉ ትኩስ ነው። የቆየ እንዳልሆነ ተረዳ። አብሯት ያመሹትን አንድ በአንድ መረመረ። ከግድያው በፊት አብሯት የነበሩት ቃላቸውን ሰጡ። መስቀለኛ ጥያቄ ተጠየቁ። ሁሉም ንግግራቸው እንደ አንድ ሰው ቃል ነበረ። ቤታቸው ተበረበረ። ምንም አልነበረም። ምግብ መጠጡ ተመረመረ። ንጹህ ነው ተባለ። ግድያውን አለመፈጸማቸውን ተረዳ። ነገሩ ግድያ እንደሆነ ግን ደርሶበታል። በሩ ከውስጥ ተዘግቷል። መስኮቱም አልተከፈተም። ከውጭም አልተሰበረም። ሰውነቷም አልተመረዘም። የመታነቅ የትግል ነገር ማይታይባት ግን ተገድላለች። ጉዳዩ ራስ ማጥፋት ሊለው ፈለገ፣ ግን ራስ ማጥፋት እንዳልሆነ ልቡ ያውቀዋል። ምርመራውን ጀመረ። ሃናንን ማን ገደላት? ሳጅን ዳግም ስለ ሁኔታው አጣራ። በሩ አልተከፈተም። መስኮቷም አልተከፈተም፣ አልተሰበረምም። ጣሯም አልተከፈተም። ምንም ማስረጃ አልተተወም። ሳጅን መዝገቡ ላይ ይህንን ጻፈ። እንዲህ አለ። ንጹህ ወንጀል፣ እንከን የለሽ ግድያ፣ ውስብስብ የወንጀል ታሪክ። ለራሱ እንዲህ አለ። አሁን ከንጹህ ወንጀል ውስጥ ወደ ግዳው የሚያደርሰኝን እንከን ፍለጋ ጀምሬያለሁ።